አክሱም በዛሬው ቀን ጁማ ሰላት ሰግደዋል ወይ ለሚለው ጥያቄ እንኳን ጁማ ሰላት ዛሬ ሊሰግዱ ቀርቶ ከሁለት ቀን በፊት የአክሱም ከተማ የጸጥታ ዘርፍ ኃላፊ ቴድሮስ ማንኛውም ሰዓት ላይ ሰላት ሲሰግዱ ለሚደርስባችሁ ነገር እኛ ኃላፊነቱን አንወስድም ሲል እዛ ለሚገኙ የሃይማኖት አባቶች ወይም የኛ ሙስሊም ወንድሞቻችንን አስጠንቅቋል። ይህንን መረጃ ያገኘሁት ከባባ ቢንላደን ሲሆን ሙስሊሙ ማህበረሰብ ይህንን ቢሆን እየሰማ በዝምታው ላይ ጸንቷል። ይድረስ ለውድ ኡስታዞቻችን፣ ነገ ጁማ ነው። የነገው የጁማ ሁጥባችሁ ሙስሊም ብቻ ሳይሆን የሌላ እምነት ተከታዮችም በትኩረት እንደሚከታተሉት ግልጽ ነው። እናንተ ያሻችሁን ልባችሁ የፈለገውን ሀገርን ያድናል እስልምናን ይጠቅማል ብላችሁ ያሰባችሁን ተናገሩ። ለውሾቹ ደግሞ ምላሽ እኛ አለን። በዚህ ሐሳብ የምትስማሙ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ፍትህ ለአክሱም ሙስሊሞች።